አሜሪካ በአፍሪካ ቀንድ ላይ የነበራትን የዲፕሎማሲ አቅጣጫ በከፍተኛ ሁኔታ መቀየሯን የሚያሳዩ ምልክቶች እየታዩ ነው። ለዓመታት በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን ተከትሎ አሁን ደግሞ በኤርትራ ላይ የነበረውን መሰል እገዳ ለማንሳት የተወሰነው ውሳኔ ቀጠናውን ወደ አዲስ ምዕራፍ እያሸጋገረው ይገኛል። ታዲያ እርምጃ በዋሽንግተን በአዲስ አበባና በአስመራ መካከል ለረጅም ጊዜ የሰፈነውን የፖለቲካ ሚዛን የሚቀይር ከመሆኑም በላይ ለአስርተ ዓመታት የዘለቀውን የዲፕሎማሲ ግንኙነት አዲስ መልክ እየሰጠው ነው። አሜሪካ በኢትዮጵያ ላይ ጥለው የነበረው የጦር መሳሪያ ማዕቀብ ከሰሜኑ ጦርነትና ከሰብአዊ መብት ጋር የተያያዘ ሲሆን በኤርትራ ላይ የነበረው ደግሞ ለረጅም ዓመታት ከቀጠናው ሰላምና ኤርትራ ተከተለው ከነበረው ከውጭ ፖሊሲዋ ጋር በተያያዘ የዘለቀ ነበር። ታዲያ እነዚህ ማዕቀቦች ሀገራቱን የመከላከያ አቅም ከመገደባቸውም በላይ በዲፕሎማሲው መድረክ ላይ ከፍተኛ ጫና እየፈጠረ ነበር። እነዚህ ማዕቀቦች በተለያዩ ጊዜያት የተጣሉት በቀጠናው የነበረውን የጦርነት ስጋት ለመቀነስና ሰብአዊ መብቶችን ለማስከበር እንደ ግፊት መሳሪያ ለመጠቀም ነበር። ይሁን እንጂ ማዕቀቦቹ በሀገራቱ መከላከያ አቅም ላይ ካሳደሩት ጫና በላይ ኢትዮጵያና ኤርትራ አማራጭ የጦር መሳሪያ ምንጮችን ወደሚፈልጉባቸው እንደ ሩሲያና ቻይና ያሉ ሀገራት እንዲጠጉም አድርጓቸዋል። ይህ ደግሞ አሜሪካ በቀጠናው ላይ የነበራትን የበላይነትና ተሰሚነት ጥያቄ ውስጥ የከተተ ክስተት ሆኖ ቆይቷል። አሜሪካ በኢትዮጵያ ላይ ጥለው የነበረው የጦር መሳሪያ ማዕቀብ ማንሳቷ ይፋ የሆነው የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዋሽንግተን ካቻቸው ማርኮ ሩቢዮን ጋር መወያየታቸውን ተከትሎ ነው። ውይይቱ በምስራቅ አፍሪካ መረጋጋት፣ በጸረ ሽብር ትብብርና ከሁሉም በላይ በቀይ ባህርና በማሪታይም ደህንነት ላይ ማተኮሩ የአሜሪካን ቀዳሚ ፍላጎት ያሳያል። አሜሪካ ኢትዮጵያ በቀጠናው የምትጫወተውን ወሳኝ ሚና እውቅና የሰጠችው ኢትዮጵያን ሳታስቀይም ወደ ኤርትራ በመጠጋት በቀጠናው ያላትን ወዳጅነት በማመጣጠን ብሔራዊ ጥቅሟን ለማስጠበቅ ካላት ስልታዊ ዕቅድ በመነጨ ነው የሚሉ አሉ። አሜሪካ አሁን ይህንን ውሳኔ ለማሳለፍ ያስገደዳት ዋነኛው ምክንያት የጂኦፖለቲካዊ ፉክክር ስሌት ነው። በአሁኑ ወቅት በቀይ ባህር አካባቢ እየታየ ያለው ወታደራዊ ውጥረትና የሀያላን ሀገራት የባህር በር ፍላጎት ዋሽንግተን በአካባቢው ካሉ ቁልፍ ኃይሎች ጋር ያላትን ግንኙነት እንድታድስ አስገድዷታል። የኢትዮጵያ ወታደራዊ ግዝፈትና የኤርትራ ስልታዊ ባህር ዳርቻ መገኛ መሆን ለአሜሪካ ብሔራዊ ጥቅም እጅግ አስፈላጊ በመሆናቸው ማዕቀቡን ማንሳት ሀገራቱን ወደ ምዕራባውያኑ ጎራ ዳግም ለመሳብ የተዘረጋ የዲፕሎማሲ ድልድይ ተደርጎ ሊወሰድ ይችላል። በጣም አነጋጋሪው ነጥብ ግን ይህ እርምጃ በቀጠናው ሰላም ላይ የሚኖረው ሚና ነው። በአንድ በኩል ማዕቀቡ መነሳቱ በኢትዮጵያና በኤርትራ መካከል ያለውን የጥርጣሬ ድባብ በማቅለል ለዘላቂ ሰላምና ለጋራ የደህንነት ትብብር በር ሊከፍት ይችላል። አሜሪካ ሀገራቱ ተቀራርበው ለቀይ ባህር ደህንነት ዘብ እንዲቆሙ ፍላጎት እንዳላት ይገመታል። በሌላ በኩል ግን የጦር መሳሪያ ግዥ መፈቀዱ የቀጠናውን የኃይል ሚዛን በማዛባት አዲስ የጦር መሳሪያ ፉክክር ሊቀሰቅስ ይችላል የሚሉ ስጋቶች አልጠፉም። ኢትዮጵያ የባህር በር ያስፈልገኛል የሚል ግልጽ አቋም ይዛ መነሳቷ በቀጠናው ሀገራት መካከል ስጋት መፍጠሩ ይታወቃል። በዚህ ወሳኝ ወቅት አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል መወሰኗ በተዘዋዋሪ የኢትዮጵያን የባህር በር ፍላጎት በዲፕሎማሲያዊ መንገድ የመቃወም ምልክት ተደርጎ ሊወሰድም ይችላል። አንዳንድ ተንታኞች እንደሚሉት ዋሽንግተን ከኤርትራ ጋር ወዳጅነት መጀመሯ የቀይ ባህርን ነባር ይዞታ ለማስጠበቅና በኃይል የሚደረግ ማንኛውንም የድንበር ለውጥ እንደማትደግፍ ለኢትዮጵያ የምታስተላልፈው ስውር መልእክት ነው የሚሉ አሉ። በሌላ በኩል ደግሞ አሜሪካ በኢትዮጵያ ላይ የነበረውን ማዕቀብ በተመሳሳይ ጊዜ ማንሳቷ አንዱን ወግኜ ሌላውን አልጎዳም የሚል ጥንቃቄ የተሞላበት አካሄድ መሆኑን ያሳያል። ኢትዮጵያን ሳታስቀይም ወደ ኤርትራ መቅረቧ በቀጠናው ያላትን ወዳጅነት በማመጣጠን ብሔራዊ ጥቅሟን ለማስጠበቅ የታለመ ነው የሚሉ አሉ። ያካሄድ አሜሪካ በሁለቱ ሀገራት መካከል እንደ አስማሚ ሆና ለመታየትና የሁለቱንም ሀገራት ወታደራዊ አሰላለፍ በቁጥጥሯ ስር ለማድረግ የነደፈችው ስልታዊ ዕቅድ አካል እንደሆነ ይታመናል። የአሜሪካና የኤርትራ ድንገተኛ መቀራረብ ሌላኛው ትልቅ ምክንያት ከመካከለኛው ምስራቅ ውጥረት ጋር የተያዘ ሊሆን ይችላል። አሜሪካ ከኢራንና ከደጋፊዎቿ ጋር የገባችው ፍጥጫ በባብ ኤል መንደብና በቀይ ባህር መስመር ላይ አስተማማኝ አጋር እንድትፈልግ አስገድዷታል።
ኤርትራ በዚህ ቁልፍ የባህር መስመር ላይ ያላት ስልታዊ መገኛ አሜሪካ የቀይ ባህርን ደህንነት ለመጠበቅና የኢራንን ተጽዕኖ ለመግታት የምትጠቀምበት ወሳኝ ካርድ ሆኖላታል። በመሆኑም የኤርትራ ማዕቀብ መነሳት ከሰብአዊ መብት ይልቅ ከወታደራዊ ስትራቴጂ ጋር ጥብቅ ቁርኝነት አለው። የአሜሪካን ጥቅም በማስቀደም የሚታወቀው የትራምፕ አስተዳደር ማዕቀቡን ያነሳበት ሌላው ምክንያት የኢኮኖሚ ጥቅም ሊሆን ይችላል። ሁለቱ ሀገራት ማለትም ኢትዮጵያና ኤርትራ ባሉበት ፍጥጫ ምክንያት የጦር መሳሪያ ፍላጎታቸው ከፍተኛ መሆኑ ይታወቃል። ማዕቀቡ መነሳቱ እነዚህ ሀገራት የጦር መሳሪያ ግዢያቸውን ከሩሲያና ከቻይና ገበያ ዙረው ወደ አሜሪካ እንዲያደርጉም በር ይከፍታል። ይህ ደግሞ ለግዙፍ የአሜሪካ ጦር መሳሪያ አምራች ኩባንያዎች አዲስና ሰፊ የገበያ ዕድል የሚፈጥር በጦርነት ትርፍ ማግኘት የሚለውን መርህ የተከተለ አካሄድ ሊሆን ይችላል። አሁን አሜሪካ ማዕቀቡን ያነሳችው ለአፍሪካ ቀንድ ሰላም አስባ ሳይሆን ለራሷ ወታደራዊ ስትራቴጂ፣ ለጂኦፖለቲካዊ የበላይነትና ለኢኮኖሚ ጥቅሟ ስትል መሆኑን መገመት ይቻላል። ኢትዮጵያ የባህር በር ጥያቄዋን በምትገፋበትና ቀጠናው በውጥረት ባለበት በዚህ ወቅት ዋሽንግተን ልታስማማን ወይንስ ልታዋጋን የሚለው ጥያቄ ግን ጊዜ የሚፈታው የቤት ሥራ ሆኖ ይቀጥላል። የቀጠናው ሀገራት ግን የአያላን ሀገራት የጥቅም መሳሪያ ከመሆን ወጥተው የራሳቸውን ሰላም በራሳቸው ካልገነቡ የአሜሪካ የስትራቴጂ ለውጥ ሌላ አዲስ የቀውስ ምዕራፍ ሊሆን እንደሚችል ተንታኞች ያስጠነቅቃሉ።